እንዲሁም ደግሞ ኡስታዝ ወሂድም ውይይት እንደሚፈልግና ኡስታዝ ወሂድ የውይይት ግብዣ ከቀረቡት መሃል አንደኛው አሁን ለምሳሌ ሙጀሲም ጋር ተከትያል ሰግድም ደውንም አልበላም የችግር የለውም አክፈሩ ችግር የለውም ያለው የኛን አይመስልም የሚሉ ሰዎች ኺላፍ አለው እንዴ በዚህ ጉዳይ? ይሄን የሚሉ ሰዎችን ተከትላችሁ አትስገዱ ካፊር ናቸው። السلام عليكم ورحمة الله وبركاته ودنا يتكبراتشو የቻናላችን ቤተሰቦች እንደምን ከረማችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ እናንተን በሚጠቅምና በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ታዲያ እንደተለመደው ከናንተ የሚጠበቀውን ታውቃላችሁ። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁ በኋላ ለተቀሩት ሙስሊሞች እንዲደርስ ሼር አድርጉት። ባረካላሁ ፊኩም። እንግዲህ ሰሞኑን አንድ ቪዲዮ ወደናንተ አድርሼ ነበር። በዚያ ቪዲዮ ጉዳይ ላይ ሐሳብ አስተያየታችሁን እንድትሰጡኝም ኮሜንት ላይ ጠይቄያችሁ ነበር። ብዙዎቻችሁ ሐሳብ አስተያየታችሁን ጽፋችኋል። ዛሬ ደግሞ ጠቅለል አድርጌ አንድ አብዛኛው ኮሜንት የዞረበትን አንድ ነገር ግልጽ ላደርግላችሁ ፈልጋለሁ። እኔ ብዙ ጊዜ ላይቭ ላይ ወይም ደግሞ ላይቭ ሪከርዶች ላይ ብዙን ጊዜ አክቲቭ አይደለሁም፣ ግን አንዳንድ ወንድሞቼ ወደኔ የላይቭ ሪከርድን ቆርጠው ይላኩልኝ አለ። ያንን ቪዲዮ ነው ወደናንተ ማደርሰው በአላህ ፍቃድ ማለት ነው። እንግዲህ ወሂድም ለመወያየት ይፈልጋል ከነው ዶክተር ጋር ነው እየተባለ ያለውና ብዙ ሰዎች ያንን ነው ያነሱ ያሉት። ለምሳሌ ይሄ ሰው እንደዚህ ስል ነው ከአንዴም ሁለቴ ወሂድ ውይይትን እንደሚፈልግ አድርጎ እንደዚህ አድርጎ ለዚያውን ከዶክተር ጋር መወያየት እንደሚፈልግ አድርጎ እንደዚህ አድርጎ ከአንዴም ሁለቴ ተናገረው። አንደኛው ይሄኛው ሼክ ፈኽሩዲንም እንዲሁም ደግሞ ኡስታዝ ወሂድም ሁለታቸውም ያው ይሄንን በቀደም መልስ ሰጠንበታል። ሁለተኛው ደግሞ ይሄኛው ኡስታዝ ወሂድ የውይይት ግብዣ ከቀረቡት መሃል አንደኛው ነውና ስለዚህ እንደዚህ አይነት ሐሳቦችን በማንሳት ወሂድ ውይይት እንደሚፈልግና ለዛውም ከነ ዶክተር ጋር መወያየት እንደሚፈልግ በተደጋጋሚ ሲናገሩ እንሰማለንና እንዴት አንድ ሰው የሚያመልከውን ግልጽ አድርጎ ጅስሙን ግልጽ አድርጎ ያሳየን ኢቭን አንዳንዴ ከነሱ ጋር በመናወራ ሰዓት እንዴት ላልሳልከው ነገር እንዴት ሱጁድ ትወርዳለህ? ለሌላ ነገር ነው ማለት ነው ሱጁድ የምትወርደው ኢቭን እየተባለ በቃል ላልሳልከው ነገር እንዴት ብለህ አእምሮ ሱጁድ ይወርዳል? ለሌላ ነገር ነው ማለት ነው ሱጁድ የምትወርደው ተብለን ብዙ ጊዜ የተነገረ ነው። ስለዚህ በአእምሮአቸው የሳሉትን ነገር ነው ያመለኩ ያሉት ብለን መልስ በመሰጥ ሰዓት ላይ እነሱማ ምንም በአእምሮአቸው ነው የሳሉትን አይደለም የሚያመልኩት፣ እኛም የምናመልከው አላህ ነው እነሱም የሚያመልኩት አላህ ነው የሚሉ መጡ። ስለዚህ ለዚያ ነው ደግሞ አሁን ላይ መልስ እየሰጠንበት ያለ ነው ማለት ነውና ሁለት ናቸው የላይቭ ሪከርዶች የተላኩልኝ በጣም ወሳኝ ናቸው ሁለቱም። ነገር ግን አንደኛውን ግዴታ ዛሬ ነው ማደርሳችሁ። ከቀጣይ ቪዲዮ ደግሞ ሁለተኛውን አደርሳችኋለሁ። እናንተ ብቻ ይህን ቻናል ሰብስክራይብ እያደረጋችሁ ቆዩ። ያንኛው ሪከርድ እንግዲህ ወሂድ ምን አይነት አቋም ነው ያለው የሚል ነው። እኔ ብዙ ጊዜ ኢሞ ላይቭ ላይ ብዙም ጎበዝ አይደለሁም፣ ግን ላይቭ ላይ ነው ይሄንን ንግግር የተናገረው። ይሄንን ንግግር የሱ አይደለም ብሎ ማስተባበያ የሚሰጥ ይኖራል ብዬ አላስብም። ነገር ግን እስኪ ቪዲዮውን አይተነው ተመልሰን እንምጣ። እያንዳንዱን ነገር በደንብ ተመልከቱት። እኔ የምከተለው የሚያከፍሩ ዑለሞችን ነው። እኔ ለምሳሌ ሙጀሲም ጋር ተከትያል ሰግድም ደውንም አልበላም ቢሞት ሰግድበት እኔ በራሴ ማለት ነው። በግል የሚስብልኝ ልጆች ስላሉ ነው ያላረዳዱ ተረዲተው ዝም ብለው ሌላ ነገር የሚወሩ ስላሉ ለዛ ብዬ ነው። ባረከላሁ ፊኩም አሚን ወፊኩም። ይሄ ነው። ስለዚህ የመጀመሪያው ላይ ስንመጣ ብዙ ንግግሮች አሉ። ወደፊት በደንብ ምላሽ ስለሚሰጥ ለሚጠይቁት ጥያቄ መልስ ስለሚሰጥ ውስጥ ላይ ብዙ ንግግሮች አሉ። ከነዛ ውስጥ ይሄኛው በቂ ይመስለኛል። አሁን ግን ሁሉንም እናመጣቸዋለን ንግግሮቹን። ተከትሎም አይሰግድም ማለት ነው አይደለ? ያረዱትን አይበላም፣ እነሱ ላይም አይሰግድባቸውም። ለምን ሙጀሲማ ይከፍራል ከሚሉ ነው ማለት ነው። እንቀጥል። ረህመቱላህ ወበረካቱ። ድምጻችሁ ትንሽ እንትን ይጨረጭራል። ቦታ ያጸደቀ ኺላፋላ ቦታ መካን የሚያጸድቅ ሰው ሙጀሲማ ቦታ ማለት እኮ ሙጀሲማ ማለት ነው። ኺላፍ አለው ዑለሞች መካከል። ቦታ ያጸደቀ ሰው ካፊር ነው አይደለም? ኺላፍ አለበት። ጂሃድ ያሰበተ ጅስም ኺላፍ አለባቸው። እንደኛ ነው ሲል ነው ኺላፍ የሌለበት። እንደኛ ቦታው እንደኛ ልክ እንደኛ አይነት ነው ጅስሙም እንደኛው ነው የሚል ከሆነ ይሄ ኺላፍ የለበትም። ሐቂቃው ግን እንደኛ አይደለም፣ መካኑ እንደኛ አይደለም፣ እሱም እንደኛ አይደለም፣ ሐቂቃው እንደኛ አይደለም ካለ ይሄ ኺላፍ አለበት በዑለሞች መካከል። እዚህ ጋር ግን ደግሞ ኺላፍ አለ። መካኑ እንደኛ አይደለም ካለ እኮ
ያው ከመካኑ ወጥቷል ማለት እኮ ነው። አዎ ለዚያ እኮ ነው ኺላፍ ያሉት። ግማሾቹ የአፈሳሰር ላይ እኮ ነው። አንዳንዱ መካን የምትለውን መጀመሪያ ሰብቷል። በዚች በመጀመሪያዋ ነው ምን ይዘው አሉ በመጀመሪያዋ ላይ። ስለዚህ እናከፍረዋለን። መካን ብሏል፣ ያው እንደኛ ነው። መካን ሲል እንደኛ ነው እያለ ነው አሉ። ግማሹ ደግሞ እንደኛ አይደለም ስላለ የመጀመሪያዋን አፍርሷታል። ረፈዐሁ የመጀመሪያውን ኢሃም ነበረው ያንን አስወግዷል፣ ነፋ ያደርጎታል። ስለዚህ አናከፍረውም አሉ። ያው አስተያየት እኮ ነው። ቁርአን ሙጀሲም ካፊር ነው የሚል ቁርአን እኮ የለም፣ ሐዲስም የለም። በዑለሞች አስተያየት እይታ ማለት ነው። ወደ ዑለሞች ነው የምንሄደው። ነቅስ ደግሞ እዚህ ጋር ትልቅ መረዳት ያለብን ነቅስ ወደ አላህ ጎደሎን ነገር የሚያስጠጉ ሰዎች ነቅሶች በሁለት ይከፈላሉ። ነቅስ እንደሆነ ጎደሎ እንደሆነ ማዕሉም ሚነድ ቢዶሩራ የሆነ ነቅስ አለ። ግልጽ የሆነ ጃሂሉም ዓሊሙም የሚያውቀው ነቅስ አለ። ሁሉም የሚያውቀው ከአላህ ላይ እንደተወገደ። ለምሳሌ ልጅ፣ ሚስት አላህ ልጅ አለው ካለ ወይ ሚስት አለው ካለ ወይም አላህ ሰው ነው ካለ ወይ ጅን ነው ወይም ላም ነው ካለ ይሄ ካፊር ነው። ነቅስነቱ ጎደሎነቱ ሁሉም የሚያውቀው ነው። ማዕሉም ሚነድ ቢዶሩራ ነው። አንዳንድ ነቅሶች ደግሞ ኸፊይ ናቸው፣ ድብቅ ናቸው። እንደ ጅሃድ ለምሳሌ አላህ በአቅጣጫ ነው የሚለው ለአላሁ ተዓላ ጎደሎ ባህሪ ነው። ግን ይህን ጎደሎ ባህሪ ሁሉም ሰው አያውቀውም ነው። ሁሉም ሰው ዑለማ ነው የሚያውቀው ሲማር በነዘር በደሊል በተፈኩር እንጂ የሚያውቀው ዝም ብሎ ሳይማር እንደዚህ ጃሂሉ ሁሉም የሚያውቀው አይደለም። ማዕሉም ሚነድ ቢዶሩራ አይደለም። ለዚያም ኺላፍ ወደቀበት። ማዕሉም ሚነድ ቢዶሩራ እና ማዕሉም ሚነል ዐቅል ቢዶሩራ፣ ማዕሉም ሚነል ዐደት ቢዶሩራ እነዚህ ይለያያሉ። ገብቷችኋል? ግልጽ ነው። ሰላም አለይኩም ኡስታዝና። ወአለይኩም ሰላም ወራህመቱላህ። እኔ እንኳን ያኔ የእውቀት ባለቤት ደካማ ነኝና አንድ ጥያቄ ነበረችኝ። ጅስም ለሚያሰብቱ ሰዎች ያኔ እጅ አለው የእኛን አይመስልም የሚሉ ሰዎች ኺላፍ አለው እንዴ? በዚህ ጉዳይ ይከፍራሉ አይከፍሩም የሚሉ አለው እንዴ? አዎ ይጠቅሳሉ ዑለማዎች ዘንድ ኺላፍ አለበት እያለ ነው። ጅስም የሚሉ ሰዎች ጅስም አካል የሚሉ እጅ የሚሉ እግር የሚሉ አይን ካለ ፊት የሚሉ እነዚህ ጃሪሐን የሚያሰብቱ ሰዎች ማለት ነው። ጃሪሐን የሚያሰብቱ ሰዎች ሰብታሉ። ሁለት ቀኝ እጅ አለው ግራ እጅ የለውም ብለው ሰብታሉ። አሁን እነዚህ ሰዎች ካፊር ነው ለማለት መንጠቀቅ አለብን እኛ? ችግር የለውም ማክፈሩ ችግር የለውም። ምንድን ነው ያለው? ማክፈሩ ችግር የለውም። ታዲያ ከማን ጋር ነው የሚከራከረው? ለምንድነው ብታከፍሩት እናንተ ነው ብለው ሊከራከሩ ነው የሚመጡት። አሁን ለምሳሌ እንከራከራቸው የሚሉት ለምንድነው የምታከፍሩት ነው እኛ ሊከራከሩን እየፈለጉ ያሉት ማለት ነው። እናንተ ለምን ታከፍሯቸው አላቸው? ሙጀሲማ እኮ አይከፍርም ነው 100% አይከፍርም ብለው ነው እየተከራከሩ ነው ያሉት ማለት ነው። እነሱ አይከፍርም ብሎ መከራከራቸው ብቻ አይደለም ችግሩ ማለት ነው። እነሱ ራሳቸው መጥተው እናንተ ለምን ታከፍራላችሁ ብለው ነው እየተቃወሙ ያሉት ማለት ነው። ይሄን ማምነው እንደ በራሴ እኔ እውቀት ስለሌለኝ ለእኔ ነው እንድጠነቀቅ እናንተ እነዚህን አትከተሏቸው። ይህን የሚሉ ሰዎችን አትከተሉ። እናንተ ይህን የሚሉ ሰዎችን ተከትላችሁ አትስገዱ። ካፊር ናቸው፣ እነዚህ ኩፋር ናቸው። ግን አንድ ሰው ካፊር አይደሉም ብሎ የሚል ሰው ካገኛችሁ አትከራከሩ። እንግዲህ ወሂድ ያለውን በደንብ አድርጋችሁ ሰምታችኋል ብዬ አስባለሁ። አቋሙንም በደንብ አድርገው ተናግሯል። የሱ አቋም ይከፍራሉ ከሚሉት እንደሆነ ተከትላችሁ አትስገዱም ብሎ ነው ተማሪዎቹን የሚያስተምረው። እነሱን ተከትላችሁ አትስገዱ። ስለዚህ አሁን አዲስ አበባ ላይ እየጨፈሩ ምናምን ያሉ ሰዎች ይህንን ሪከርድ እንዲሰሙ ስለምፈልግ ሼር አድርጉላቸው በደንብ ማለት ነው። ስለዚህ አሁን አንዱ ከፈክሩ ጋር ወሂድ ነው ለመከራከር ተዘጋጅቷል፣ ሬዲ ነው ምናምን የተባለ በጣም ሲናፈስ የነበረው ማለት ነው። ከማን ጋር ሊከራከር ነው? ይህንን አቋሙን ማለት ሙጀሲማዎች ካፊር ናቸው ነው የሚለው። እነሱ ተከትለው አይሰግድም፣ እነሱ ያረዱትን አይበላም። እንደዚሁም ደግሞ ሁሉም ተማሪዎቹ ሙጀሲማን እንዲያከፍሩ ያዛል። ይሄው እንደሰማችሁት ማለት ነው። ይሄን ሁሉ ሰዎችን ተከትላችሁ አትስገዱ፣ ካፊር ናቸው። አናከፍርም ያሏቸውን ሰዎች ግን አትከራከሯቸው የሚል አቋም ነው ደግሞ ያንጸባረቀው። እሱም በቀጣይ ቪዲዮ ኢንሻአላሁ ተዓላ በሰፊው ይዘነው እንመጣለን በአላህ ፍቃድ። እንድታውቁልኝ የምፈልገው እናንተ ይከራከር ከዶክተር ጋር የሚሆን ከማንም ጋር አምጡለት እንደዚህ ያድርጉለት ምናምን እያላችሁ ያዙ ይልቀቁ ስትሉ የነበራችሁ ሰዎች ይሄው የሱም አቋም ያው ራሱ ነው።
ማለትም ያያችሁት ነው ሙጀሲማን አላከፍሩም ሳይሆን አክፍሯል ድብና አድርጎ ማለት ነው ከዚያም አልፎና ተርፎ ደግሞ ተማሪዎቹ የሱ ኢሞ ግሩፕ ላይ ገብተው የሚማሩ ተማሪዎቹን እንዲያከፍሩ በደንብ አድርጎ አዟቸዋል ግልጽ ነው አይደለ እንግዲህ እንደተመለከታችሁት ይሄንን ይመስላል የሱ አቋም በቀጣይ ቪዲዮ ደግሞ ይሄ ዑለማዎች ዘንድ ኺላፍ አለበት ያለው ጉዳይ ምንድነው እንዴት ነው ዑለማዎች ዘንድ ኺላፍ የገባበት የሚለውን በደንብ አድርገን ከማስረጃ ጋር የተብራራ ቪዲዮ ይዘን መተን ወደ እናንተ እናደርሳለን እናንተ ብቻ ይሄንን ቪዲዮ ሼር ያደረጋችሁ ከዚያም አልፎና ተርፎ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንደነዚህ አይነት ብዥታዎችን ግልጽ የምናደርግባቸው ቪዲዮዎች በቀጣይ ኢንሻአላህ ተዓላ በተከታታይ የሚመጡ ይሆናል ማለት ነው ቀጣይ በሌላ ቪዲዮ እስክንገናኝ السلام عليكم ورحمة الله وبركاته